ግን ምን አይነት ሰይጣን ነህ አለ ስዕላይ አሁንም በመደነቅ ኮሎኔል ታሪኩን እየተመለከተ። አንተም ሰይጣን ነህ አለው። ሻዕቢያ አንተን ለመግደል ያልሞከረችው ነገር የለም፣ ግን 9 ነፍስ አለ መሰለኝ። ታስታውሳለህ? አንድ ቀን ደቀ መሐሪ ላይ ከበንህ ነበር። እንደምንም ብለህ አመለጥከን። ጥይት ለምን እንደማይመታህ አይገባኝም። ቀጭን ስለሆንኩ ይሆናል። በጣም ደፋር ነህ። 2 መትረየስ በግራና በቀኝ እጅህ ይዘህ ደረትክን ገልብጠህ መሃላችን ስትገባ ይገርመኝ ነበር። እጠላህም አደንቅህም አከብርህም ነበር። ያ ሁሉ አለፈ። በሕይወት ኖረን ለዚህ መብቃታችን ጥሩ ነው አለ ስዕላይ። ሲናገር ይቸኩላል። ንቅናቄ ሁሉ ፍጥነት አለው። ኮሎኔል ታሪኩ በዚያ ቁመቱ ላይ እያንዣበበ አንተንም የምጠላህን ያህል አከብርህ ነበር። አላላ የሠራህን ሥራ ትዝ ይልሃል? እንደዚያ ከበንህ እየተኮስክ ሰንጥቀህን ስትወጣ ዓይኔን ለማመን አቅቶኝ ነበር። ደቀ መሐሪ እንደዚያ ፈራርሳና እንዳልነበረች ሆና ሳያት አንተን ለመግደል ያልማልኩት መሐላ አልነበረም። ደቀ መሐሪ የተወለድኩባት ከተማ ናት። መቼም ሕይወት የምትሄድበት መንገድ አይታወቅም አለ ኮሎኔል ታሪኩ ወልዳይ። ስዕላይ ተወራጨና ያጠፋሁትን ያህል ለመካስ ዝግጁ ነኝ። ኃጢአተኛው ተመልሷል። ከእንግዲህ ወሳኙ ነገር ለመጪው ጊዜ ነው። ያለፈው አልፏል ብሎ ወደ እኔ መጣ። ሰለሞን አስተዋወቀን። ፎቶግራፍ እንደሚያነሳ ሰው በጣም አተኩሮ ሲመለከተኝ ከቆየ በኋላ ለምንድን ነው ወደው ገብ እያላችሁ የምትጠሩ? እኛ ውሾች አይደለንም፣ ሰዎች ነን። በእውነት እኛ ከበረሃ የተመለስን ሰዎች ሁኔታ ያሳዝናል። የወንበዴዎች የውስጥ ደጋፊዎች በየመንገዱና በየቡና ቤቱ ሲያዩን ይተፉብናል። ወንበዴዎች በራዲዮ ጣቢያቸው ከሃዲዎች፣ ፈሪዎች፣ ራስ ወዳዶች ይሉናል። መንግስት ደግሞ ምንም እንኳን ምሕረት ቢያደርግልንም ሙሉ እምነት የሚያሳድርብን አይመስልንም። እናንተ ጋዜጠኞች ይባስ ብላችሁ ወዶ ገብ የሚል የውሻ ስም ትሰጡናላችሁ። ምንድነው እንዲህ አይነት ነገር እንዴ? አንዴ የከዳ ሁልጊዜ ከሃዲ ነው ያለው ማን ነው? ሌላ ስም እንፈልጋለን። አዎ ቶሎ ብላችሁ ብትለውጡት ይሻላል። በረህኛ እንዳንላችሁ አውሬ አይደላችሁ። ሰርጎ ገብ እንዳንል ደግሞ አይሆንም። በሰላም የተመለሱ እንዳንል ሰላማዊ መሆን በተግባር መታየት አለበት። መላ ያጣ ነገር ሆኖብን ነው እኮ አልኩት። ድንገት በጥፊ እንደተመታ ሰው ክው አለ። ምን እንዳስደነገጠው አልገባኝ። ሐሳቤን ዘልቆ ለማየት የሚሞክር ነበር የሚመስለው። ትክ ብሎ አይኔን ሲመለከተኝ ቆይቶ ምን አልክ አለኝ። ስቀልድ ነው። ምን አጠፋው? መልስ አልሰጠኝም። በትናንሽ አይኖቹ እንደ መርፌ ወቅቶኝ ወደ 3ቱ በረኸኞች ሄደ። ኮሎኔል በትሩ ተሰማ ጀርባዬን ነካ አድርጎ ምን ብትለው ነው የተቆጣው ብሎ ጠየቀኝ። መቼም ያንን ደስ የሚል ፈገግታውን በምሽት ከሚያበራው ፊቱ ላይ ለጥፎ እያየ እንዳላየ ሆኖ የሰው ስሜትና ሁኔታ ማጤን ልምዱ ነው። ኮሎኔል በትሩ የሆነችው ነገር አታመልጠው። አንጎሉ እንደ መዝገበ ቃላት ሁሉን ነገር ይመዘግባል። ከንፈር የማንበብ ችሎታ ሳይኖረው ይቀራል። ወዶ ገብ ከማለት ሰርጎ ገብ ማለት ይሻል ይሆን ስላልኩት ነው። ለምን እንዲህ አልከው ልጄ? ቀልዴን ነበር። ምን ነው ጠየቀኝ። እንዲያው ነው። ይልቅ ከሱ ጋር የመጣችው ልጅ አይኗን ጥላባሃለችና ሂድና ጫውታት። ሴት አትቅረቡ ብለህ የለም እንዴ? ይልቅ እድል አያመልጥ ብሎኝ ሄደ። ምን አለበት አልኩና ወደ ልጅቷ ሄድኩ። የወንዶችን ወንዳ ወንድ ንግግር መስማት አሰልችቶኝ ነበር። ለውጥ አይከፋም። ምን ነው ብቻሽን ቆምሽቱ? ምን ትጠጃለሽ? ምን ላምጣልሽ? ቢራ በስፕራይት? የጥያቄ ፊት አሳየኋት። በቢተር እሺ። ቢራ በስፕራይት ሲጠጣ ግን አይቼም ሰምቼም አላውቅም። ጽቡቅ መስጠይዩ አለች። ስትናገር ጠጉሯ ይነሰነሳል። በጠጉሯ የምትናገር ነው የሚመስለው። እወን ጽቡቅ ሲቆላ አልኳት። ትግርኛ ትዛረብ ዲካ? እወ ቁሩብ እስኪ ሃበል ሃ እስኪ አበል አ ትግርኛ አትችልም አባቴ ይሙት አለችኝ እየሳቀች። ጥርሶቿ ታይተው አይጠገቡ። የውበት አምላክ በጥንቃቄ የደረደራቸው የቀይ ባህር እንቁዎች ይመስላሉ። ይሄ ጉሮሮ የሚፍቅ ቋንቋ መጓጉጥ ነው አልኳት። እንጥላችሁ ስላልተቆረጠ ይሆናል።
እስኪ 100 በይ። ሞቶ እስኪ አንተ በይ። አንቴ። አንቺም አማርኛ አትችይም አባቴ ይሞት አልኳትና መጠጧን ላመጣላት ሄድኩ።